ሰላም ሰላም ፍሬ ነኝ። ዛሬ ልክ እንደዚህ አይነት ቆንጆ የበርገር ዳቦ በቤት ውስጥ አሰራር አሳያችኋለሁ። ቀጥታ ወደ አሰራሩ እንገባለን። ሰብስክራይብ አድርጉኝ። 1 የሾርባ ማንኪያ እርሾ፣ 2 የሾርባ ማንኪያ ስኳር፣ ለብ ባለ ውሃ፣ እርሾን እንዳይገለው በጣም ያልሞቀ ውሃ ግን ለብ ያለ እንበጠብጠዋለን። 10 ደቂቃ ያህል ከድነን ቁጭ እናደርገዋለን። እርሾዬ ኩፍ እያለ ስለሆነ ጥሩ እርሾ ነው። 1 እንቁላል፣ ጨው ግማሽ ማንኪያ የሚሆን የሻይ ትንሽ ፓውደር ወተት አድርጌያለሁ። 2 የሾርባ ማንኪያ የገበታ ቅቤ፣ ቅቤ ከሌላችሁ ዘይት 2 ማንኪያ ማድረግ ነው። ግማሽ ኩባያ ውሃ፣ 3 ኩባያ ዱቄት አደርጋለሁ። እናሸዋለን እንደዚህ ዱቄት አድርገን ሁለት ማንኪያ የሚሆን የገበታ ቅቤ አድርገን ዘይት ቀብተን እናስቀምጣለን። እዚህ ጋር ለ1 ሰዓት ያህል ቁጭ እናደርጋለን። ዘይት እንቀባና እንደዚህ ሰዓትን በላይ ሊሆን ይችላል፣ እንደ ሙቀቱ እንደ አካባቢው እናስቀምጥ። ሊጣችን ኮፍ ብሎናል። እንቆራረጠዋለን። በትንሹ ለ20 ደቂቃ እናስቀምጠዋለን። 1 እንቁላል እንሰብራለን። እንቁላልና ወተት ትንሽ አድርገን መበጥበጥ። ገባዋለን ይሄንን አሁን ኦቨን ውስጥ 30 ደቂቃ እናበስለዋለን። ይሄ እንግዲህ ይሄን የመሰለ ሆኗል። ቆንጆ ነው። እናንተም ስሩና ሞክሩት። ሰብስክራይብ ማድረግ እንዳትረሱ። ልክ እንደዚህ በቀላሉ ቤታችሁ መስራት ይቻላል። ከውጭ ከመግዛት የቤት ጤናማም ነው፣ በጣም ጣፋጭም ነው።